ነይ የኔ ቆንጆ አብረን ማስክ ሰርተን እንቀባሽ። ሬት ካላችሁ ጥሩ፣ ከሌላችሁ ምንም ችግር የለውም። የሩዝ ፓውደር ወይም ደግሞ ሩዝ ቀቅላችሁ መጠቀም ትችላላችሁ። ትንሽዬ እዚህ ጋር ሬቱን ዝም ብለን ባዶ መቀባት እንችላለን። ከሩዝ ፓውደሩ መጨመር እንችላለን። ከዛ ከሬቱ ደግሞ እንደዚህ አድርጌ እንትኑን ፈሳሹን ብቻ ማለት ነው እንደዚህ አድርጌ አውጣለሁ። ከዛ ሩዙ ላይ እንጨምረዋለን ፓውደሩ ላይ ማለት ነው። ከዛ ውሃ አርገን አንድ ላይ እንደዚህ አርገን እንበጠብጠዋለን። እዚህ ጋር እንደምታዩት ቡጉር ስላለብኝ ቫይታሚን ኢ ቅባት አላደርግበትም። ቡጉር ካለባችሁ ፊታችሁ ቫይታሚን ኢ አታርጉበት ማለት ነው። አሁን ስናደባልቀው እንደዚህ ነው የሚሆነው። ያችሁት እንደዚህ የሆነ ምን ልበላችሁ እንደ ጄል ነገር ነው የሚሆነው። እንደዚህ አርገን እንትኑ ሬቱ ከሌላችሁ ሩዙ ብቻ በቂ ነው ማለት ነው። እንደዚህ አርገን እንቀባዋለን። ሳህን ላይ ልጣጭ የብርቱካን ልጣጭ አንጥለው እንደዚህ እንጠቀምበታለን። መታጠብ አለበትና ኦሬንጅ ደግሞ ኦርጋኒክ መሆን አለበት፣ ምክንያቱም ኬሚካል ስለሚያደርጉበት ቆዳው ላይ ምን አይነት ኦሬንጅ መሆኑ ማወቅ አለብን። ከዛ እዚህ ላይ እናረጋውና ፈላ ውሃ እንጨምርበታለን። ከዛ እንደዚህ አድርገን እንታጠነዋለን። ይሄ ከሌለን ሙቅ ውሃ ብቻ አድርገን መታጠን እንችላለን ማለት እንደዚህ አድርገን ፊታችን እንዳያቃጥለን፣ ፊታችን እንዳይነካ ቆዳችን መጠንቀቅ አለብን። ፎጣ ከላያላችን አድርገን እንደዚህ አድርገን ስቲም እናደርጋለን። ስቲመር ካለን ደግሞ በጣም ቆንጆ። ምንም ነገር ከሌለን ግን በሬት አድርገን እንደዚህ አድርገን ፊታችን ብቻ መጠቀም እንችላለን። አሁን ቀን ስለሆነ የቀን ዴይ ክሬም ነው የምጠቀመው የራሴ ማለት ነው። እናንተ ግን የሚስማማችሁ መጠቀም ትችላላችሁ። ማታ ሲሆን ደግሞ የማታ ክሬም ማለት ነው። እንደዚህ አድርገን ቆዳችን ቀለል ባለ መንገድ እንንከባከበዋለን ማለት ነው። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። የተባረከ ቀን ይሁንላችሁ። ተባረኩልኝ።